አድማጮች እና አብይ አህመድ አስደንጋጭ መልእክት ተልኮላቸዋል። ይህንን መልእክት የላኩትም የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን ናቸው። ዶክተር ደብረጽዮን ፋኖን በተመለከተና ብሎም በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ በተመለከተ ባስተላለፉት መልእክታቸው ላይ ከፋኖ ጋር አንዳችም አይነት ጸብ የለንም ሲሉ የተደመጡ ሲሆን የትግራይ ህዝብና የአማራ ህዝብም ተራ በተራ የሚገደልበት ዘመን ማብቃት አለበት በማለት የገለጹ ሲሆን ህወሓት ከዚህ በኋላ ከፋኖ ጋር ይቆማል፣ በቲዲኤፍና በፋኖ ኃይሎች መካከል ፈጽሞ ጦርነት ሊቀሰቀስ አይችልም ሲሉም የተደመጡ ሲሆን በተለይም በትግራይና በአማራ ህዝብ መካከል አጨቃጫቂ የሚባሉት የወሰን ጥያቄዎች እነ ወልቃይት ራያና አላማጣን የመሳሰሉ አካባቢዎችም ሊፈቱ የሚገባው አለመግባባትም ሊፈታ የሚገባው በሰላማዊ መንገድ ብቻ ነው ማለታቸው የተደመጠ ሲሆንም ዶክተር ደብረጽዮን ከአማራ ህዝብ ጋር ያለውን አለመግባባት በመፍታት የህዝብ ለህዝብ ግንኙነቱን ማጠናከር እንፈልጋለን፣ ከፋኖ ጋር ቢሆን ጦርነት ውስጥና ጸብ ውስጥ መግባት አንፈልግም ሲሉ የተደመጡ ሲሆን ከ3 ዓመት በፊትም በትግራይ ህዝብ ላይ ለተፈጸመው ጄኖሳይድ የሚጠየቀው የፌዴራል መንግስቱ የብልጽግና ሹማምንት የሆኑትና አብይ አህመድ እንጂ ፋኖ አሊያም ደግሞ የአማራ ህዝብ አይደለም ሲሉም ነው የተደመጡት። እንደ ዶክተር ደብረጽዮን መልእክትም ከሆነም ህዝብና ህዝብ ተጋጭቶ አያቅም፣ ፖለቲከኞች ላይስማሙ ይችላሉ፣ በአማራ ህዝብና በትግራይ ህዝብ መካከል አንዳችም አይነት ግጭት የለም ሲሉ የተደመጡ ሲሆን በባህል በወግ በሃይማኖት የተጋመደ የተዋለደ ህዝብ ነው፣ በአንድነትም ይቆማል፣ አገዛዙንም ይታገላል በማለት ነው መልእክታቸውን ያስተላለፉት። ይህ መልእክትም የብልጽግና ሹማምንትን ክፉኛ አስደንግጧል ተብሏል። ወደ አድማጮች ሰበር ዜናዎች አሉ። በህወሓት በኩል ስለ ፋኖ ሊደመጥ የሚገባው ወሳኝ ሰበር ዜና እየወጣ ይገኛል። ብልጽግና እና አብይ አህመድ ፋኖን በወልቃይትና በራያ እንዲሁ በአላማጣ አጨቃጫቂ በሆነው የወሰን ጥያቄዎች አማካኝነት አዋጋቸዋለሁ በሚል በከፍተኛ ሁኔታ ተንሰፍስፎ ቢገኝም የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን ፋኖን በተመለከተና ብሎ በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ በተመለከተ ያልተጠበቀ መልእክትን አስተላልፈዋል። የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን እኛ ከፋኖ ጋር የሚሆን ከአማራ ህዝብ ጋር አንዳችም አይነት ጸብም ይሆን ምንም አይነት ግጭት የለብንም ሲሉ የተደመጡ ሲሆንም ከ3 ዓመት በፊትም በትግራይ ህዝብ ላይ ለተፈጸመው ጄኖሳይድ ተጠያቂው የብልጽግናው አገዛዝ እና አብይ አህመድ እንጂ ፋኖ አሊያም የአማራ ህዝብ አይደለም ሲሉም ነው የተደመጡትም። ከዚህ ቀደም የብልጽግና ሰዎች ህወሓትና የፋኖ ኃይሎች ጎን ለጎን ተሰልፈው ጥቃት ከፍተውብናል በሚል ከፍተኛ ትችትን እየሰነዘሩ በሚገኙበት በዚህ ሰዓትም ደግሞ የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮንም ፋኖን በተመለከተ ብሎም በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ በተመለከተ ያስተላለፉት መልእክትም ብዙሃኑን እያነጋገረ ይገኛል። የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን ጎረቤቶቻችን ጋር ሰላም መሆን እንፈልጋለን፣ ከአማራ ህዝብ የሚሆን ከኤርትራ ህዝብ ጋር ሰላም መሆን እንፈልጋለን ማለታቸው የተሰማ ሲሆንም ይህንን የህዝብ ለህዝብ ግንኙነትም ልናጠናክር ይገባል፣ በቲዲኤፍና በፋኖ ብሎም በትግራይ ህዝብና በአማራ ህዝብ መካከልም ቢሆን አንዳችም አይነት ጸብም ይሆን ግጭት የለም፣ በፖለቲከኞች መካከል አለመግባባት ሊኖር ይችላል፣ ህዝብና ህዝብ ግን ተጋጭቶ አያቅም ሲሉ የተደመጡትም ዶክተር ደብረጽዮን የብልጽግናው አገዛዝ ግን ሰሜኖች በአንድነት ቆሙብኝ በሚል በስጋት እየተመለከተን ይገኛል። የትግራይ ህዝብና የኤርትራ ህዝብ እንዲሁ የአማራ ህዝብና የኤርትራ ህዝብ ብሎም የትግራይ ህዝብም ሰላም እንዲሆን በፌዴራል መንግስቱ በኩል አይፈለግም በማለት የገለጹትም የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮንም ከዚህ በኋላ ግን ከጎረቤቶቻችን ጋር ሰላም መሆን እንፈልጋለን፣ ከአማራ ህዝብ ጋርም የህዝብ ለህዝብ ግንኙነታችንን ልናጠናክር ይገባል፣ ምክንያቱም ጎረቤቶቻችን እነዚህ ናቸው። የፌዴራል መንግስቱ እቅድና ፍላጎት ግን ሰሜኖችን ማጥፋት፣ ሰሜኖችን ማዳከም ስለሆነ ሰሜኖች ወደ ሰላም ሲመለሱ አይደሰትም። በዚህም የተነሳ ሰሜኖች በአንድነት ቆመው ታጥቀው ሊያጠፉኝ ነው በሚል የፋኖ ኃይሎች በከፍተኛ ሁኔታ ጥቃት ሲከፍቱባቸው እያጠቃን የሚገኘው ፋኖ ብቻ አይደለም ህወሓትም ጥቃት ከፍቶብናል በሚል እየወነጀሉ ነው በማለት የገለጹትም
ዶክተር ደብረጽዮን በሰጡት ምላሽም እኛ ከፋኖ ጎን አልተሰለፍንም፣ ከፋኖ ጋር ቢሆን የሚያጋጨንና ወደ ጦርነት የሚከተን አንዳችም ምክንያት የለም ሲሉም ተደምጧል። እንደ ዶክተር ደብረጽዮን ገለጻም ከሆነም የወልቃይት ራያና አላማጣን የመሳሰሉ የወሰን ጥያቄዎችን ለአንዴና ለፍጻሜው በሰላማዊ መንገድ ለመቋጨትም ዝግጅታችንን አጠናቀናል ሲሉም ነው የተደመጡትም። ስለዚህ በዚህ የተነሳም ከፋኖ ጋር ፈጽሞ ወደ ጦርነት ልንገባ አንችልም ሲሉም ነው የተደመጡትም። እንግዲህ ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። እኛ ከወዲሁ ተሰናበትናቸው። ሰላም ሆኖልን